የውል አተረጓጎም መሰረታዊ ደንቦችን ወይም መርሆችን እናያለን። እንግዲህ ውል በተቻለ መጠን ለሁሉም ተዋዋይ ወገኖች እንዲሁም ለሶስተኛ ወገኖች ጭምር ግልጽ በሆነ መንገድ መደረግ አለበት። ሆኖም ግን አንዳንድ ጊዜ በተለያየ መንገድ የሚደረጉ ውሎች ግልጸኝነት የጎደላቸው ይሆኑና ፍርድ ቤት ይቀርባሉ። ይህ ሲሆን ፍርድ ቤቶች ሊጠቀሙባቸው የሚገቡ መሰረታዊ የሆኑ የውል አተረጓጎም ደንቦች ወይም ደግሞ መርሆች አሉ። እነሱን አንድ ባንድ የምናይ ይሆናል ማለት ነው። አንደኛው ምንድነው? እንግዲህ ውሉ ግልጽ በሆነ ጊዜ ማለት ነው። ውሉ ግልጽ በሆነ ጊዜ ምንም አይነት ትርጉም አያስፈልግም ማለት ነው። ምክንያቱም ውል እንግዲህ ግልጸኝነት ሲጎለው ነው የሚተረጎመው። ስለዚህ ውሉ ግልጽ ከሆነ ምንም አይነት ትርጉም አያስፈልገውም። በዚህም ጉዳይ እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 1566 2 በቅጽ 4 ላይ ትርጉም ሰጥቶበታል። ምንድነው? እንግዲህ ውሉ ግልጽ በሆነ ጊዜ ግልጽ ሆኖ ካለው ሐሳብ በመራቅ የተዋዋይ ወገኖችን ፈቃድ ምን እንደነበረ ዳኞች ለመተርጎም አይችሉም በማለት ውሳኔ ሰጥቶበታል ማለት ነው። ስለዚህ አንድ ውል ግልጽ ከሆነ ትርጉም አያስፈልገውም ማለት ነው። አንደኛው ይሄ ነው። ሁለተኛው የውሉ ትርጉም ውጤት መገኘት ያለበት ከራሱ ከውሉ ነው ማለት ነው። የውሉ ትርጉም ውጤት መገኘት ያለበት ከራሱ ከውሉ ነው እንጂ ከሌላ ነገር አይደለም ማለት ነው። ፍርድ ቤት ውልን በመተርጎም ስም ያልነበረን ውል ወይም ግዴታ ሊፈጥርና ሊሰራ አይችልም ማለት ነው። ስለዚህ የውሉ ትርጉም ውጤት መገኘት ያለበት ከዛው ከውሉ ነው ማለት ነው። ሁለተኛው ይሄ ነው። ሌላው የቅን ልቦና መርህ ነው። የቅን ልቦና አተረጓጎም ደንብ ነው ማለት ነው። ይህም እንግዲህ በፍትሐብሔር ሕጋችን በአንቀጽ 1732 ላይ ተደንግጎ ይገኛል ማለት ነው። ማንኛውም ሰው የራሱን መብት በአግባቡ ከመጠቀም አልፎ በሌላ ተዋዋይ ላይ አላስፈላጊ ጉዳት የማድረስ ፍላጎት የለውም የሚል አዎንታዊ መነሻ ሐሳብ አለ። ነገር ግን ከዚህ ተቃራኒ የሆነ ሐሳብ ይዞ ከቅን ልቦና በተቃራኒ ጉዳት ለማድረስ ያለመ ተዋዋይ ወገን ካለ ሕግ በመርህ ደረጃ ምን ያደርጋል ማለት ነው? ለባለ ቅን ልቦናው ጥበቃ ያደርግለታል ማለት ነው። ስለዚህ ቅን ልቦናን መሰረት ተደርጎ መተርጎም አለበት። ይህም እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 25165 በቅጽ 7 ላይ የቅን ልቦናን መከራከሪያ ወደ ጎን በመተው ውልን ተርጉሞ አንድን ውል ማፍረስ ትክክል አይደለም በማለት ውሳኔ ሰጥቶበታል ማለት ነው። ስለዚህ ውል ሲተረጎም ቅን ልቦናን መሰረት ተደርጎ መተርጎም አለበት ማለት ነው። ሶስተኛው ይሄ ነው። አራተኛው በተገቢው መንገድ ያልተብራሩ ሐሳቦችን መተርጎም። እንግዲህ ውሎች በተገቢው መንገድ ያልተብራሩ እና ግልጸኝነት የጎደላቸው ሊሆን ይችላል። በዚህን ጊዜ እንግዲህ መደረግ ያለበት ምንድን ነው? ለልማዳዊ አሰራሮችና አፈጻጸሞች በቂ ትኩረት ሊሰጣቸው ይገባል ማለት ነው። ውል ከአካባቢው አሰራርና ተቀባይነት ካላቸው ልማዶች አንጻር የተገናዘበ መተርጎም ይኖርበታል ማለት ነው። አምስተኛው አሻሚ የሆኑ ቃላትና ሐረጎች አተረጓጎም። እንግዲህ ግልጽ የሆነ ውል የውለታ ቃላት በቀጥታ የሚያስተላልፈው ትርጉም ብቻ ነው ማለት ነው። ነገር ግን ከዚህ በተቃራኒ የውሉ ሐሳብ ግልጽ ካልሆነና አሻሚ ከሆነ ግን የተዋዋይ ወገኖች ሐሳብ ምን እንደሆነ ለማወቅ ተገቢው ጥረት መደረግ ያስፈልጋል ማለት ነው። ይህ ማለት ምን ማለት ነው? ትርጉም በመስጠት ሂደት ውሉን እንዲተረጎም የቀረበለት አካል ትርጉሙን የሚፈልገው በውሉ ውስጥ ከሚገኙ ቃላት ላይ ብቻ አይደለም ማለት ነው። ውሉ ለድርድር በቀረበበት ጊዜ እንዲሁም የውሉ ድርድር በሚካሄድበት ጊዜ፣ ድርድሩ በቀረበበት እና ተቀባይነት ባገኘባቸው ጊዜ፣ ከዚያም በፊት የተከናወኑ ቀዳሚ ግንኙነቶች በተደረጉበት ጊዜ የተደረጉና የተከናወኑ ጉዳዮች ሁሉ ተገናዝበው ትርጉም ይሰጥባቸዋል ማለት ነው። ይህም እንግዲህ የፌዴራል ሰበር ሰሚ ችሎት በመዝገብ ቁጥር 3844 በቅጽ 10 ላይ ትርጉም ሰጥቶበታል ማለት ነው። ተዋዋይ ወገኖች ውላቸውን ከማዋዋላቸው አስቀድመው ወይም ከተዋዋሉ በኋላ የነበሩበትን ሁኔታዎች፣ የፈጸሙትን ተግባራት በማመዛዘንና ሐሳባቸው ምን እንደሆነ ለማወቅ መሞከር የውሎችን ቃላቶች እንዲሁም ከአንዱ ጋር
ያላቸውን ዝምድና በማገናዘብ መተርጎም እንዳለበት ትርጉም ሰጥቶበታል ማለት ነው። ስለዚህ የተዋዋይ ወገኖች የቀድሞ ሐሳባቸው ምን እንደሆነ መፈለግ ያስፈልጋል ማለት ነው። አምስተኛው ይሄ ነው። ስድስተኛው የውሉን ባህሪ መሰረት ተደርጎ የሚተረጎም ነው ማለት ነው። ይሄ ምንድነው? እንግዲህ ከውሉ ባህሪ ጋር የሚቀራረበውን ትርጉም ከማይቀራረበው ይመረጣል ማለት ነው። ስለዚህ ከውሉ ባህሪ አንጻር መተርጎም አለበት ማለት ነው። ከውሉ ባህሪ አንጻር ይታይና የሚቀራረበው ይመረጣል ማለት ነው። ትርጉሙ ከውሉ ባህሪ ጋር የሚቀራረብ ከሆነ ከውሉ ባህሪ አንጻር ታይቶ መተርጎም አለበት ማለት ነው። ሰባተኛው ምንድነው? ውሉን ዋጋ ከሚያሳጣው ትርጉም ይልቅ ውጤታማ የሚያደርገው ይመረጣል ማለት ነው። እንግዲህ ውሎች ሲተረጎሙ ውሉን የሚያፈርሱ ውሉን ውጤት አልባ የሚያደርጉ ከሆነ ከሱ ይልቅ ውሉን ወደ ውጤት የሚቀይሩ ወይም ደግሞ ውሉ እንዲፈጸም የሚረዱ ትርጉም ካሉ ይህ አይነት ትርጉም ይመረጣል ማለት ነው። ስምንተኛው የውሉን ባለመብት ከሚጠቅመው ባለዕዳውን የሚደግፍ ይመረጣል ማለት ነው። እንግዲህ ውል ሲተረጎም ከባለዕዳው ይልቅ ከውሉ ባለመብት ይልቅ የውሉን ባለዕዳ በሚጠቅም መልኩ መተርጎም አለበት ማለት ነው። ለምሳሌ ከሳሽና ተከሳሽ ካሉ ውሉ ችግር ያለበት ለትርጉም የተጋለጠ ከሆነ ተከሳሽን በሚጠቅም መልኩ ይተረጎማል ማለት ነው። ዘጠኛው ይህ ነው። ይህም እንግዲህ የፌዴራል ሰበር ሰሚ ችሎት በመዝገብ ቁጥር 1039 10 በቅጽ 10 ላይ ትርጉም ሰጥቶበታል ማለት ነው። እንግዲህ ምንድነው ያለው? በውሉ ውስጥ አጠራጣሪ ሁኔታ ሲያጋጥም የውሉ ድንጋጌ መተርጎም ያለበት በውሉ ባለመብት የሆነው ወገን በሚጠቅም ሁኔታ ሳይሆን የፍትሐብሔር ሕጉ አንቀጽ 1738 መሰረት በውሉ ተጎጅ ለሆነው ሰው ምቹ በሚሆንበት አኳኋን መተርጎም እንዳለበት የሰበር ውሳኔ ሰጥቶበታል ማለት ነው። ስለዚህ ተከሳሽን በሚጠቅም መልኩ ወይም ደግሞ የፍርድ ባለዕዳውን በሚጠቅም መልኩ መተርጎም አለበት ማለት ነው። ሌላው ውሉን ካዘጋጀው ወገን ይልቅ ውሉን ላላዘጋጀው ወገን በሚጠቅም መልኩ መተርጎም አለበት ማለት ነው። ዘጠኝኛው ስለዚህ የተዘጋጀው ውል ችግር ካለበት እና ለትርጉም የተጋለጠ ከሆነ ውሉን ካዘጋጀው ሰው ይልቅ ውሉን ላላዘጋጀው ሰው በሚጠቅም መልኩ ይተረጎማል ማለት ነው። አስረኛውና የመጨረሻው ያለ ዋጋ በተደረገ ውል በውሉ መብት ካገኘው ሰው ይልቅ ውሉ ግዴታ ለሚጥልበት ሰው በሚጠቅም መልኩ መተርጎም አለበት ማለት ነው። ስለዚህ አንድ ውል ሲደረግ ያለ ዋጋ ከሆነ መተርጎም ያለበት ለማን ነው? በውሉ ተጠቃሚ ላልሆነው ሰው በሚጠቅም መልኩ መተርጎም አለበት ማለት ነው። ለምሳሌ ውክልና እንውሰድ። አንድ ሰው ሲወከል የወካዩን ጥቅም ለማስጠበቅ ነው። ስለዚህ ጥቅሙ ለወካዩ ስለሆነ እንደዚህ አይነት ክርክር ይህ ውል መተርጎም ያለበት እንዴት ነው? ተወካዩን በሚጠቅመው መንገድ መተርጎም አለበት ማለት ነው። ምክንያቱም ተወካዩ ሲያገለግል የነበረው ለወካዩ ስለሆነ የሚያገኘው ጥቅም ከሌለ መተርጎም ያለበት ተወካዩን በሚጠቅም መንገድ ነው ማለት ነው። እንግዲህ እስካሁን ያየናቸው ምንድነው? አንድ ውል አሻሚ ሲሆን፣ ግልፀኝነት የጎደለው ሲሆን ግዴታ ውሳኔ ማግኘት ስላለባቸው እንዴት አድርገው መተርጎም አለባቸው፣ ዳኞች እንዴት አድርገው ይህን ውል መተርጎም አለባቸው የሚለውን 10 ጉዳዮችን አይተናል። ውድና የተከበራችሁ የዚህ ቻናል ተከታታዮች ለዛሬ ያቀረብኩላችሁ የህግ ምክር ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።